በሪል ስቴት አልሚዎችና በቤት ገዢዎች መካከል የሚፈጠሩ አለመግባባቶች የሚፈታ ስምምነት ተደረገ። ስምምነቱ በኢትዮጵያ የሪል ስቴት ግብይት ላይ በሻጭና በገዢ መካከል ያለውን አለመተማመን ለመቅረፍ ያስችላል የተባለ ሲሆን ይህ ስምምነት የተደረገው በኢትዮጵያ ሪል ስቴት አልሚዎች ማህበርና በአዲስ አበባ ንግድና ዘርፍ ማህበራት መካከል ነው። የፊርማው ስምምነት ከዘርፉ ጋር በተያያዘ በሻጭና በገዢ መካከል አለመግባባት ሲፈጠር በረጅም የፍርድ ቤት ክርክር ከመክታት ይልቅ በግልግል ዳኝነት አማካኝነት ፈጣንና ፍትሐዊ መፍትሄ እንዲያገኝ ያደርጋል ተብሏል። የኢትዮጵያ ሪል ስቴት አልሚዎች ማህበር ከተመሰረተ 9 ወር ያስቆጠረ ሲሆን እየሰራቸው ያሉ ተግባራት በርካታ መሆናቸው ተገልጿል። ከነዚህም ውስጥ በዋናነት የገዢውን መብት ለማስጠበቅና የሪል ስቴት ሴክተሩን ገጽታ ለመገንባት ጥቂት ስነ ምግባር የጎደላቸው አልሚዎች ከድርጊታቸው እንዲቆጠቡና በኢትዮጵያ ጤናማ የሪል ስቴት ሴክተር እንዲሆን በመስራት ላይ ይገኛል ተብሏል። የኢትዮጵያ ሪል ስቴት አልሚዎች ማህበር ፕሬዝዳንት አቶ አለማየሁ ከተማ ማንኛውም ደንበኛ ገንዘቡን ከፍሎ ቤቱን ያላገኘ፣ ቤት ሰርቶ ክፍያውን ከገዢው ያላገኘ አልሚ እንዲሁም በሁለቱም በኩል ያለውን ችግር በጋራ ለመፍታት እንዲያስችል በዛሬው ዕለት ስምምነቱ መፈጸሙን ተናግረዋል። ከዚህ በፊት የነበሩት ችግሮች ደግሞ ምን ይመስላሉ የሚለው አሳሳቢ ስለሆነ ሀገሪቱ ውስጥ ያለውን ሁኔታ ስለምታውቁ ብዙዎች ጥቂት ገንቢዎች ባበላሹት የሪል ስቴቱ ስም የተበላሸ ስለሆነ ብዙ መልካም የሚሰሩ ቢኖሩ ይሄንን ችግር በፍርድ ቤት የተወዛገበ ሁኔታዎች ለቤት ገንቢዎች አሰልቺ የሆነውን የፍርድ ቤት ሙግት በቻምበር ኦፍ ኮመርስ በኩል በአርቢትሬሽን ማኔጅ እንዲደረግ መንግስት ማቅጣጫ ስላስቀመጠ በዛ መልኩ ከነሱ ጋር ውል በመፈራረም ማንኛውም ኢትዮጵያ ውስጥ ገንዘቡን ከፍሎ ቤቱን ያላገኘ፣ ቤት ሰርቶ ክፍያውን ከገዢው ያላገኘ ሁለቱም በኩል ያለውን ችግር በጋራ እንዲፈታ በዛሬው ቀን አግሪመንት ለማድረግ ወስነናል። ሀገራችን ውስጥ እንግዲህ እድገቱ ወንድማችን እንደገለጸው ከ130 ሚሊዮን በላይ ህዝብ ብዙ ቤት እንደሚፈልግ ክቡር ጠቅላይ ሚኒስትሩ ባለፈው ያቀረቡት 1,500,000 ቤት ግንባታ የሚገነባው ይሄ ሴክተር ነው። ስለዚህ ከዚህ ሴክተር ከፍተኛ እምነት ይጠበቃል፣ ከፍተኛ የሀገር ኃላፊነት ይጠበቃል። እንዲገነባለት የሰጠውን አካልም ጥቅሙን የማስከበር ኃላፊነት ይጠበቃል። ይሄን ሁሉ ነገር ለማድረግ የህግ ማዕቀፍ ቀደም ሲል ባለመኖሩ በፓርላማ ጸድቆ የህግ ማዕቀፍ ኖሮናል ማለት ነው። የሪል ስቴት ዘርፉ ለሀገር ውስጥና ለውጭ ኢንቨስተሮች መሰረታዊ መጠለያ ፍላጎትና የንብረት መብትን በማረጋገጥ በደንበኞች የሚፈጠሩ መጉላላቶችን በማስቀረት ገበያውን በማሳለጥና ኢኮኖሚን በማሳደግ የሪል ስቴቱን ዘርፍ በማሳደግ በሀገሪቱ ያለውን ችግር ለመፍታት ያለመ መሆኑን ገልጸዋል።